በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የሊቀ ሰማዕታት የቅዱስ ጊዮርጊስ ወዳጆች በእግዚአብሔር ስም እንደምን አላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘቡ የሆነ የአባቶቻችን አምላክ ልዑለ ባህሪ እግዚአብሔር አምላካችን ችን ጊዜ ችን ቀን ባርኮ ቀድሶ ስለሰጠን አሸናፊ ገናና ስሙ ለዘላለም የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር መልካም ፈቃድ ዛሬ ሊቀ ሰማዕታት ቅዱስ ጊዮርጊስ የሚታሰብበትን ዕለት መነሻ በማድረግ ሚያዝያ 23 ቀን በየዓመቱ ለምን እንደሚከበር በአጭሩ እንማማራለን። የቅዱሳኑ በረከት የሰማዕታቱ በረከት ለሁላችንም ይደረግልን፣ በሁላችንም ላይ ይሆንልን። እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ ገድሉን ስናነብ በሰፊው የተቀበላቸውን መከራዎች በደንብ እንድንረዳና እጅግ ከአእምሮ በላይ የሆኑ ታላላቅ መከራዎችን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተቀበለ እንረዳለን፣ እንገነዘባለን። እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሀብታም ቤተሰቦች ወይም አላቸው ከሚባሉ ቤተሰቦች የተገኘ እንደሆነ እንዲሁም በከፍተኛ በሆነ ደስ በሚል በምቾት ያደገ እንደሆነ ሃይማኖት የተማረና ሃይማኖቱን ጠንቅቆ ያወቀ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያለው ፍቅር እንዲሁ በቀላሉ የሚገለጽ ሳይሆን በጥልቀት የሚያውቅና እስከ ሞት ድረስ የታመነ ታላቅ ሰማዕታት እንደሆነ ገድሉን ስናነብ እናገኛለን። ከዚህም የተነሳ እንግዲህ ወደ 70 ነገስታት 70 ጣዖታትን አቁመው እነዛ 70 ነገስታት ለጣዖት ስገዱ፣ እኛ ልንሰግድለት ለጣዖት ካልሰገዳችሁ እናጠፋችኋለን በሚሉበት ጊዜ ቅዱስ ጊዮርጊስ ሃይማኖትን አልክድም ብሎ ክርስቲያን ነኝ ብሎ በ70 ነገስታት ፊት ቆሟል ማለት ነው። ከዚህም የተነሳ እጅግ አሰቃቂ የሆኑ ብዙ መከራዎች እንደተቀበለ ገድሉ ላይ ተጽፎ እናገኘዋለን። በመዶሻ ተደብድቧል፣ አንጎሉ እስኪፈስ ድረስ ይላል። ይሄ ብቻ አይደለም፣ ወደ መንኮራኩር ተጨምሯል፣ በመንኮራኩር ተፈጭቷል። ከዚያም ግን እግዚአብሔር ድንቅ ነውና ከሞት እያስነሳው ለ3 ጊዜ ከሞት ተነስቷል። በስተመጨረሻም በዛሬው ዕለት ግን ሰማዕትነትን ተቀብሎ የሚያርፍበት እንደሆነ ነግሮታል ማለት ነው። ስለዚህ ዛሬ ሚያዝያ 23 ቀን ሰማዕትነትን የተቀበለበት 7 አክሊላትን የተቀበለበት ቃል ኪዳን የተቀበለበት ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ምሕረትን እንደሚያደርግ ቃል ኪዳን የገባለት ዕለት ነው ማለት ነው። ስለዚህ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አልክደውም፣ እሱ አምላኬ ነው፣ እሱ ፈጣሪ ነው ብሎ እስከ መጨረሻው ድረስ ጸንቶ ትልቅ በረከትን ትልቅ ቃል ኪዳንን ከእግዚአብሔር ተቀብሏል ማለት ነው። ስለዚህ ሊቀ ሰማዕታትን የምናከብረው ሰማዕትነትን የተቀበለበት የመጨረሻዋን ጽዋ የጠጣበት ዕለት ነውና የተሰጠው ቃል ኪዳንም እንዲሁ በቀላሉ የሚነገር አይደለም። ገድሉን አንብበን ወይም ከገድሉ እንደምንረዳው ስሙን የጠራ ቅዱስ ጊዮርጊስ ብሎ የጠራ ስለ ስሙ ስለ እግዚአብሔር ተጋድሏልና እኔ ፈጥኜ እደርስለታለሁ ብሎ ቃል ኪዳን ገብቶለታል ማለት ነው። ስለዚህ እኛም በሃይማኖታችን ጸንተን አሁንም የዘመነ ሰማዕታት ዘመን ነው። ብዙዎች መከራ የሚቀበሉበት ዘመን ነው። በዚህ መከራ በበዛበት ዘመን ደግሞ ወደ እግዚአብሔር ወደ አምላካችን ቀርበን ጸንተን በሃይማኖታችን ጸንተን ከእግዚአብሔር የሚገኘውን ታላቅ በረከት እንድናገኝ የአምላካችን ቅዱስ ፈቃዱ ይሆንልን። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎቱ ልመናው
አማላጅነቱ የተሰጠው ቃል ኪዳን ለሁላችንም ይድረሰን። በዓሉ የሰላም የፍቅር የአንድነት በዓል እንዲሆንልን የአምላካችን መልካም ፈቃዱ ይሁንልን። ሀገራችን ኢትዮጵያን በጽኑ ሰላም ይጠብቅልን። ሀገራችን ኢትዮጵያ ሕፃናት የሚያድጉባት፣ አዛውንቶች የሚጦሩባት፣ ወጣቶች ሰርተው የወጥተው ወርደው የሚገቡባት፣ የሚመለሱባት፣ የሚያገኙባት ሀገር እንድትሆን እግዚአብሔር ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።